ማጓየር ምን አለ? እንዲሁም አጫጭር ስፖርታዊ መረጃዎች። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በእግር ኳስ አጫጭር መረጃዎች ወደ እናንተ እየደረሰ ነው። አብሮነታችሁ አይለየን። ማንቸስተር ዩናይትድ ለአጥቂያቸው ማርከስ ራሽፎርድ 40 ሚሊዮን ፓውንድ የዝውውር ሂሳብ እንደሚፈልጉ ለስፔኑ ኃያል ክለብ ባርሴሎና ነግረውታል። ተጫዋቹ በውሰት ውል በአስቶን ቪላ ያሳለፈ ሲሆን በቋሚነት ወደ ብሉግናውራዎቹ ለመዘዋወር ፍላጎት እንዳለው ሲገለጽ ቆይቷል። የቀይ ሰይጣኖቹ የመሃል ተከላካይ ሃሪ ማጓየር በቀጣይ በርካታ ተጫዋቾች ከማንቸስተር ዩናይትድ እንደሚለቁ ተናግሯል። ማንቸስተር ዩናይትድ ውስጥ ያለነው አሁን ያለንበትን ደረጃ ልንቀበለው አንችልም ሲል ሃሪ ማጓየር አስተያየቱን ሰጥቷል። ነገሮች መቀየር አለባቸው ያለ ሲሆን ክለቡን ለቀው የሚሄዱ በርካታ ተጫዋቾች ይኖራሉ ሲል ገልጸዋል። ዩሮፓ ሊግ ላይ የበለጠ ትኩረት ስላደረግን በሊጉ በዚህ ዓመት ጥሩ ውጤት አላስመዘገብንም፣ ነገር ግን ይሄ ሰበብ አይሆንም ብሏል ማጓየር። አሁን ወደ ቸልሲ መረጃችን እናልፋለን። ለቸልሲ የፈረመውና ከወደፊቶቹ ኮከቦች አንዱ ይሆናል የተባለው ብራዚላዊ ወጣት ዊላን ኢስቴቫኦ የፓልሜራስ ደጋፊዎችን ተሰናብቷል። ቼልሲ ከወደፊት የቡድን ግንባታ በሚል ከሀገር ልጁ አንድሬ ሳንቶስ ጋር አስፈርሞታል። ተጫዋቹ ከዓለም ክለቦች ዋንጫ ውድድር በኋላ ወደ ምዕራብ ለንደኑ ክለብ በማምራት በቼልሲ አዲስ ምዕራፍ ይጀምራል ተብሎ ይጠበቃል። ጀርመናዊ ተከላካይ ዮናታን ታሃ ባየር ሊቨርኩሰንን በመልቀቅ በይፋ ባየር ሙኒክን ተቀላቅሏል። ተጫዋቹ ከሊቨርኩሰን በነፃ ዝውውር ነው የባቫሪያኑን ክለብ እስከ ፈረንጆቹ 2029 ድረስ በሚቆይ ኮንትራት የተቀላቀለው። የስፔኑ ክለብ ሪያል ማድሪድ ጀርመናዊውን ተጫዋች ፍሎሪያን ቪርትዝን ለማስፈረም የሚያደርገውን ፉክክር በመቀላቀል በተጫዋቹ ላይ ፍላጎት እንዳለው ተገልጿል። ተጫዋቹ ወደ ሊቨርፑል የማቅናት እድሉ ሰፊ እንደሆነ ሲገለጽ ቢቆይም ማድሪድ ፍላጎት እንዳለው አስታውቋል። ወደ ቼልሲ እንመለሳለን። የምዕራብ ለንደኑ ክለብ ቼልሲ የኢፕስዊች ታውኑን የፊት መስመር ተጫዋች ሊያም ዴላፕን ለማስፈረም ከስምምነት ደርሷል። ሰማያዊዎቹ የተጫዋቹን ውል ማፍረሻ 30 ሚሊዮን ፓውንድ ለመክፈል ከኢፕስዊች ታውን ጋር ከስምምነት የተዘገበው የ22 ዓመቱ ተጫዋች ዴላፕ በግል ከቼልሲ ጋር የሚያደርገው ስምምነት ችግር እንደማይፈጠርና በቅርቡ ስታንፎርድ ብሪጅ ላይ እንደሚታይ ተገልጿል። በመጨረሻም ጂያምፔሪ ጋስፔሪኒን እናያለን። በጣሊያን እግር ኳስ ላይ የራሳቸውን ደማቅ አሻራ ካሳረፉ አሰልጣኞች መካከል አንዱ የሆኑት ጂያምፔሮ ጋስፔሪኒ የጣሊያኑን ክለብ ሮማን ለመረከብ ከጫፍ መድረሳቸው ተዘግበዋል። ጣሊያናዊው አሰልጣኝ ጋስፔሪኒ በቤርጋሞ ባሳለፉት 9 ክረምታቶች ውስጥ ዩሮፓ ሊግን ከማሸነፍ ጀምሮ አትላንታ ከ7 የውድድር ዓመታት 5 ጊዜ በአውሮፓ ቻምፒዮንስ ሊግ እንዲሳተፍ አድርገውታል። ከ9 ዓመታት በኋላ ከአትላንታ ጋር የተለያዩት ጂያምፔሪኒ ቀጣይ ማረፊያቸው ሌላኛው የጣሊያኑ ክለብ ሮማ ሆኗል። በዚህም አሰልጣኙ ለአንድ የውድድር ዘመን የሚሆን የ6 ሚሊዮን ዩሮ ደመወዝ የ3 ዓመት ኮንትራት እንደሚፈራረሙ ታውቋል። የቀድሞ የሮማ አሰልጣኝ የነበሩት አንጋፋው ክላውዲዮ ራኔሪ ለአሰልጣኙ ቅጥር ከፍተኛው ሚና መጫወታቸው እንዲሁም በቀጣይ ራኔሪ የክለቡን የስፖርታዊ ጉዳዮች አማካሪ እንደሚሆኑ ተሰምቷል። ውድ ተመልካቾች ከፉትቦል ማዕድ አጫጭር እግር ኳሳዊ ዘገባችን እነዚህ ይመስላሉ። ከሌሎች ጥንቅሮች ጋር አብራችሁን ቆዩ። ሰላም።